በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ጥቃቶች ሕፃናትን ጨምሮ 25 ሰዎች መገደላቸውን የተጎጂዎች ቤተሰቦችና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ተናገሩ። ማክሰኞ ዕለት በብራዚሏ ሪዮ ዴ ጄኔሮ ውስጥ ድሆች የሚኖሩባቸው ሁለት አካባቢዎች ፖሊስ ባካሄደው መጠነ ሰፊ ዘመቻ የተነሳ ጎዳናዎች በእሳትና በሞቱ ሰዎች አስክሬን ተሞልቶ ነበር። የ42 ዓመቷ ታንዛኒያዊት ሜሪያ ስታንፎርድ ምርጫ በተቃረበ ቁጥር የቀደመ ቁስሏ ይቀሰቀሳልና ከዚህ በኋላ ምርጫ ላለመስጠት እታቀባለሁ ስትል ገለጸች። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ይህ የቲቲቪ ኢትዮጵያ የዜና ሰዓታችን ነው። ከሰዓቱ ዜና ጋር እኔ ፍጹም ፍቅሩ ነኝ። በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ጥቃቶች ሕፃናትን ጨምሮ 25 ሰዎች መገደላቸውን የተጎጂዎች ቤተሰቦችና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ተናገሩ። ባለፈው ሳምንት ረቡዕና ሐሙስ ዕለት በተፈጸመው የመጀመሪያው ጥቃት ከተገደሉ ሰዎች ውስጥ 8ቱ የአንድ ቤተሰብ አባላት እንደሆኑ 3 ምንጮች ለቢቢሲ ተናግረዋል። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸመባቸው በአርሲ ዞን ውስጥ በሚገኙ ጉና ሸርካና ሆንቆሎ ዋቤ ወረዳዎች ነው። ቢቢሲ ጥቃቶቹን በተመለከተ ያነጋገራቸው 2 የተጎጂ ቤተሰብ አባላት እና 3 የቤተ ክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ ጠይቀዋል። ምንጮቹ እንደሚገልጹት በዞኑ በሚገኙ ጉና ሸርካና ሆንቆሎ ዋቤ ወረዳዎች ተከታታይ ግድያዎች የተፈጸመው ካለፈው ሳምንት ረቡዕ ዕለት ጥቅምት 12 2018 ዓ.ም አንስቶ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉት ሰሞነኛው ጥቃት በጀመሩበት ጉና ወረዳ ነው። ታጣቂዎች ባለፈው ሳምንት ረቡዕና ሐሙስ በፈጸሟቸው ጥቃት 14 ሰዎች መገደላቸውን 2 የተጎጂ ቤተሰቦች አባላትና የአካባቢው የቤተ ክርስቲያን አመራር ለቢቢሲ ተናግረዋል። ሌላ ከፍተኛ የቤተ ክርስቲያን አመራር ደግሞ አባ ጀማ በተባለው አካባቢ ከተፈጸመው ጥቃት ጋር በድምሩ 17 ሰዎች መገደላቸውን ገልጸዋል። ማክሰኞ ዕለት በብራዚሏ ሪዮ ዴ ጄኔሮ ውስጥ ድሆች የሚኖሩባቸው ሁለት አካባቢዎች ፖሊስ ባካሄደው መጠነ ሰፊ ዘመቻ የተነሳ ጎዳናዎች በእሳትና በሞቱ ሰዎች አስክሬን ተሞልቶ ነበር። በሰሜን ሪዮ ዴ ጄኔሮ የድሆች መኖሪያ በሆኑት አላማሃዎ እና ፔናሄ ፖሊስ እና የወንበዴ ቡድን አባላት ባካሄዱት ጦርነት ሊባል በሚችል ፍልሚያ 132 ሰዎች ሞተዋል። የወንጀል ቡድኖቹ ፖሊስ ላይ በድሮን በመታገዝ ጥቃት ፈጽመዋል። ፖሊስም ከዚህ ቀድሞ ከወሰዳቸው እርምጃዎች ሁሉ የከፋው ነው የተባለው ኃይል ተጠቅሟል። የከተማዋ ፖሊስ በድሆች ወንበዴ ቡድኖች ለመቆጣጠር በሚል በከተማው የሚካሄደው ዘመቻ ያልተለመደ አይደለም። በተለይ ትልልቅ ዓለም አቀፍ ጉባኤዎች ከሚካሄዱባቸው በፊት እንደዚህ አይነት ወንበዴዎችን የመመንጠር ስራ የተለመደ ነው። ያውኑ የሚለየው ግን የሞቱት ሰዎች ቁጥር የሀገሪቱን ፕሬዝዳንት ጨምሮ በርካቶችን ያስደነገጠ መሆኑን ነው። ፖሊስ ዘመቻው የተከፈተበት ኮማንዶ ቬርማሪዮ የተባለው የወንበዴዎች ቡድን በብራዚል ለረጅም ዓመታት የቆየ አደገኛ የወንጀል ቡድን ነው። ስሙ በፖርቹጋል ቀዩ ሕዝብ በመባል የሚታወቅ ሲሆን ብራዚል እስከ አውሮፓውያን 1985 ድረስ ካስተዳደሯት አምባገነኑ ወታደራዊ መንግስት ዘመን ከተመሰረተው ከግራ ዘመም የእስረኞች ድርጅት ጋር ይያያዛል። ፖሊስ ማክሰኞ ዕለት በሰሜናዊ የሪዮ ዴ ጄኔሮ በፔና እና አሌማሃዎ መኖሪያ አካባቢ መካከል አሰሳውን የጀመረ ሲሆን ቀስ በቀስ ወደ ሪዮ ዴ ጄኔሮ ከፍተኛ ዋና ክፍል ተስፋፍቷል። ሱቆች ከተለመደው ጊዜ ቀደም ብለው ተዘጉ። የባህር ቡር መስመሮች በሰዎች ተጨናነቁ። እንዲሁም የአውቶቡስ መቆሚያዎች ወደ ቤታቸው ለመድረስ በሚጣደፉ ሰዎች ተሞልተዋል። በሪዮ ዴ ጄኔሮ ታሪክ ከፍተኛ ውድመት ያስከተለ ነው የተባለው የፖሊስ እርምጃ 100 ያህል የወንበዴ ቡድን አባላትን በቁጥጥር ስር ለማዋል እና የኮማንዶ ቬርማሪዮ ቡድን መስፋፋት ለመታደግ ያቀደ ነበር። በፖሊስና በወንጀለኛ ቡድኑ መካከል በተካሄደው የተኩስ ልውውጥ ከሞቱት 132 ሰዎች መካከል 4ቱ የፖሊስ ባልደረቦች ናቸው።
ናቸው። ከ100 በላይ ጠመንጃዎች እንዲሁም 81 በቁጥጥር ስር ውለዋል። በዚህ ዘመቻ ላይ 2500 የፖሊስ አባላት ተሰማርተው ነበር ተብሏል። ከቅርብ ዓመታት ወዲህ ይህ የወንጀል ቡድን በብራዚል ግዛቱን እያስፋፋ መጥቷል። በቡድኑ ላይ ጥናቶችን የሰሩት ተቋማት እንደሚሉት ከሆነ በከተማዋ የሚንቀሳቀሱ ሌሎች የወንጀል ቡድኖች የሚቆጣጠሯቸው ስፍራዎች እያነሱ ሲመጡ፣ የቀዩ እዝ አባላት ግን በከተማዋ የሚያስተዳድራቸው አካባቢዎች ከጊዜ ወደ ጊዜ ጨምሯል። ከ2022 እስከ 2023 ይህ የወንጀል ቡድን የሚቆጣጠረው አካባቢ በ8.4 በመቶ ጨምሯል። ከዚህም በተጨማሪም በታጣቂዎች ላይ ከዚህ ቀደም አጥንቶ የነበረው የበላይነት መልሶ ማግኘት ችለዋል። በዚህ የተነሳ በሪዮ ከተማ ታጣቂዎች በሚቆጣጠሯቸው አካባቢዎች ያለው ቁጥጥር ወደ 51.9 በመቶ አድጓል። የ42 ዓመቷ ታንዛኒያዊት ሜሪያ ስታንፎርድ ምርጫ በተቃረበ ቁጥር የቀደመ ቁስሏ ይቀሰቀሳልና ከዚህ በኋላ ምርጫ ላለመስጠት እታቀባለሁ ስትል ገለጸች። በሙዚቃ የታጀበ የምርጫ ቅስቀሳ ሲደረግ እንደ ሜሪየም ላሉ ሰዎች የመርዶ ያህል ነው። በሰውነት ቆዳ፣ በፀጉርና በአይን ሚላኒ ሳይነር ሲቀር የሚከሰተው አልባኒዝም ያለባቸው ታንዛኒያውያን ሀገር አቀፍ ምርጫን የሚፈሩ ያለ ምክንያት አይደለም። በተለይ በምርጫ ወቅት አልባኒያዎች ጥቃት ይደርስብናል። ከአልባኒዝም ጋር በተያያዘ ብዙ የጥንቆላ ሀሳቦች አሉ። በጣም ስለምፈራ በምርጫ ቅስቀሳ አልሳተፍም ትላለች ሜሪየም። ታንዛኒያውያን የፊታችን ረቡዕ ፕሬዝዳንታዊ ምርጫ ለመምረጥ ድምጽ ይሰጣሉ። በአገሪቱ ወደ 30,000 ሰዎች አልባኒዝም አለባቸው። የአልባኒዎች የሰውነት ክፍሎች ሀብት፣ መልካም ዕድል እና የፖለቲካ ስኬት ያመጣል የሚል ሐሰተኛ ምልከታ ስላለ ጥቃትና ግድያ ይደርስባቸዋል። የፖለቲካ የበላይነት ለማግኘት በሚደረገው ፉክክር አልባኒያዎች ላይ የሚደርሰው ጥቃት ይባባሳል። እንደ አውሮፓውያን አቆጣጠር በ2008 የተካሄደው ምርጫ ለአልባኒያዎች ከመቼውም በላይ ከፋው ነበር። ለምርጫው ቅድመ ዝግጅት እየተካሄደ ሳለ ገጀራ የያዙ ወንዶች የሜሪየምን መኝታ ክፍል ሰብረው ገቡ። መሪየም የምትኖረው በታንዛኒያ ሰሜን ምዕራብ በምትገኘው ካግራዬ ግዛት ነበር። ምሽት ላይ መጥተው ቀኝና ግራ እጆቼን ቆርጠው ወሰዱ። በነጋታው ሆስፒታል ስወሰድ ራሴን ስቼ ነበር። ዶክተሩ ሞታለች፣ ወስዳችሁ ቀበሯት አለ። መሪየም ባልተጠበቀ ሁኔታ አገገመች። ጥቃቱ ሲደርስባት የ5 ወር ነፍሰ ጡር ነበረች። ልጁ በህይወት ሊተርፍ አልቻለም። ካግራዬን ጥላ ወጣችበት ውጪ አማራጭ አልነበራትም። አካባቢው አልባኒያዎች ላይ በሚደርስ ጥቃት ይታወቃል። መሪየም አንጻራዊ ሰላም በሰፈነበት የኪሊማንጃሮ ግዛት ኑሮዋን እንደ አዲስ እንዳደረገች ተናግራለች። የአልባኒያዎች ሰብአዊ መብት ተሟጋች የሆነው አንደር ዘ ሰን ቤት ሰርቶላታል። ሹራብ ስራም ተምራለች። ከሰሞኑ የምርጫ ቅስቀሳ ሲደረግ ከ17 ዓመታት በፊት የደረሰባትን አስታውሰዋታል። አሁንም ድረስ በህልሜ ይመጣል። ነቅጬ ክንዴን ስዳብስ እጄን አለመኖሩን አስታውሳለሁ። ስሜቱ መቼም አይለቀኝም። አንደር ዘ ሰን እንደሚለው ከ2008 ወዲህ አልባኒያዎች ላይ 211 ጥቃቶች ተፈጽሟል። 79 አልባኒያዎች ሲገደሉ 100 የሚደርሱ አካላት ጎለዋል፣ በህይወትም ተርፈዋል። 2 አልባኒያዎች እስካሁን ድረስ አልተገኙም። ከ27 መቃብሮች የሰውነት ክፍሎች ተሰርቀዋል። ከሰዓቱ ዜና ጋር እኔ ፍጹም ፍቅሩ ነበርኩ። እንደዚህ አይነት ዜናዎች እንዲደርሳችሁ ከፈለጋችሁ የቲቲቪ ኢትዮጵያ ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታያችን ትሆኑ ዘንድ ጋበዝኳችሁ። መልካም ቀን።